ሰላም ውድ ሀገሬ ልጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እዚህ ጋር ደግሞ እኛ ቤት በርገር እንዴት እንደምንሰራ ታሳያችሁ ማለት ነው። በርገርን ቤት ውስጥ እንዴት እንደምናዘጋጅ አረቦች ብዙ ጊዜ ልጆች በርገር ስለሚወዱ እሱ እናዘጋጃለን። እዚህ ጋር ዶሮ አዘጋጅቻለሁ ብርስቱ ማለት ነው። እዚህ ጋር ሽንኩርት አለኝ። እዚህ ጋር ደግሞ ቅመሞች አሉ። እዚህ ጋር እኛ ሀገር በርበሬ ድልስና ቀይ በርበሬ ጥቁር በርበሬ ቆንጆ በርበሬ የሚባለውና እዚህ ጋር የኮሮማ ቦታ ነው። እኔ እዚህ ጋር የተጠቀምኩት ያው እኛ ሀገር ኮሮማ ብለው ኮሮማ ነው ተጠቀሙ። ኮሮማ ስለሌለኝ ትንሽዬ ካሪ ቦርደር ተጠቅማለሁ። እዚህ ጋር ደግሞ ሬድ ግራም አለኝ። እዚህ ጋር ጨው አለኝ። እዚህ ጋር ደግሞ የሚፈጭበት መኪና አለኝ። እነዚህን አንድ ላይ ፋይተን በርገር ቤት ውስጥ እንዴት እንደምንሰራ አብረን እናያለን ማለት ነው። አሁን እንቁርቱን ጨምርበታለን። ቅመሙን ጨምርበታለን። ትንሽ ጨው ሳናበዛ፣ ከዛን ብሬድ ግራም ጨምርበታለን እና ወደ እያየን እንራበታለን ማለት ነው። ከጨመርን በኋላ አንድ እንቁላል ለምን እንደሚያያዝልን ማለት ነው። እንቁላል ጨምርበትና አንድ ላይ ሽት እናደርገዋለን። ከዛም በኋላ እየሰራን በአንዳንድ ማስቀመጥ እንችላለን ማለት ነው። ይሄንን እንደ ላይ እናደርገውና አወደን በኋላ ያው እዚህ ላይ ደርሰናል ማለት ነው። ይሄ እኔ አውጥቼ አዘጋጅቼዋለሁ። ከዛን ያው እዚህ ጋር ፌሰል አዘጋጅቼዋለሁ። ይሄንን ደግሞ እንዳመጡበትን አለ። ከሌለ ግን በእጅ መስራት ይቻላል። በእጃችን ማለት ነው። በእጃችን መስራት እንችላለን። ግን ያው ይገላጋባም አልፎ አልፎ ስለምሸጥ ሴትዮ ስለምሸጥ እኔ በዚህ ነው ማዘጋጀው። በማንካዬ ወስና አረግና አንድ መሃል ላይ ከተፈተኩ በኋላ በዚህ ጋር የፈርስና ፌስታሩን መልስበታለሁ ማለት ነው። ካስተካከልኩ በኋላ ፌስታሩን መልስበታለሁ። ከዛ በዚህኛው ድምጥ አረጋለሁ ማለት ነው። እኩል አድርጌ እንዳይበላለት እየተጠናቀቅኩ እዛ እንዲሰራለሁ። ከሰራው በኋላ እዚህ ጋር አወጣዋለሁ ማለት ነው። እነዚህ እናወጣዋለን። ከዛ ልክ ፍሪዘር ስንካቶ ሲቀዘቅዝ ከዚህ ፌስታሉን ከላዩ ላይ እያወጣን መጥበስ ነው ማለት ነው። እና ይሄንን ደግሞ እየቆረጥን መስተካከል እንችላለን በመቀስ። ከዛ እንደዛ ነው የምናደርገው ማለት ነው። እንደዚህ ዳምጬ እያስተካከልኩ ሞላዋለሁ ማለት ነው። ከዛ ፍሪዘር ነው የምንከተው። በሚፈለግበት ሰዓት ሰርቶ መስጠት ነው ማለት ነው። እና ይሄ በጣም ቀላል ነው፣ ቤት ውስጥ የሚሰራ ለትልቅ ሰውም ለትልቅ ትንሽ ልጆች ስለሚሆን ያው አረቦቹ ደግሞ በጣም ስለሚፈልጉ በቀላሉ ቤት ውስጥ መስራት እንችላለን። በርገራችን እዚህ ጋር ደረሰ። ይኸው እዚህ አዘጋጅቼ ጨርሼዋለሁ። እንደዚህ አይነት መልኩ ማለት ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ሰንብቱ። ግን በቪዲዮ ላይ አዲስ ስለሆንኩ ብዙም ጥርት አይልም። እንግዲህ በጣም ይቅርታ ጠይቃችኋለሁ። አበረታቱኝ። ላይክ፣ ኮሜንት፣ ሼር አድርጉኝ፣ አሳድጉኝ እላችኋለሁ። ውድ ሀገሬ ልጆች በያላችሁበት እግዚአብሔር ሰላም ለሁላችሁም ጋር ይሁን። ሀገራችን ኢትዮጵያን ይጠብቅልን። መልካም